ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር ትኩስ መረጃ ወደ እናንተ መጥተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ አሳዛኝ ልብ ሰባሪ በብዙዎች ዘንድ ደግሞ ጥያቄ የፈጠረ አዲስና ሰበር መረጃ ወጥቷል። ብዙዎቹ መረጃውን በሰሙ ጊዜ እጅግ ተደናግጠው ግራ ተጋብተዋል። ይህንንና አዳዲስ ሰበር መረጃዎችን ማስደምጣችሁ ይሆናል። እስከ ፍጻሜው አብራችሁኝ ቆዩም። በብዙ ፈተናዎች የታጀበ ፊልም የሚመስል የህይወት ታሪክ ስታጋራ የነበረችው ብዙዎቻችን በሰማን ጊዜ በታሪኩ ተደናግጠን ነገሮች በዚህ ልክ እንዴት ውስብስብ ሊሆኑ ቻሉ? ጀግንነትንና ትህትናን ከዛ በመቀጠል ደግሞ በዚህ ልክ ቆራጥነትን ሴት ሆና እንዴት ልታመጣ ታለች የሚለው የብዙ ሰዎች ጥያቄና ክርክርም ነበርም። እንዴት በዚህ ልክ ሰው ደፋር ሊሆን ይችላል? ህይወቱን ለመሰዋትና ህይወቱን አሳልፎ ለመስጠት በዚህ ልክ መጀገኑ እንዴት የሚያስደፍር ነው? እንዴት ባለች ሁኔታ ያደገች ብርቱ ሴት ናት ሲሉ ብዙዎቹም ይደመጣሉ። እጅግ የሚያሳዝነውና የሚያስገርመው ደግሞ በደል የደረሰባት በገዛ ፍቅረኛዋና ወዳጅ ነኝ ብሎ ደግሞ በየሰዓቱ ከሚያወራ ሰው መሆኑ ነገሮችን እጅግ ውስብስብ እንዳደረገባት ስንሰማ መደናገጣችን በሁላችንም ዘንድ ግልጽ ጉዳይ ነው። ታዲያ ይህንን ተከትሎ ብዙዎቹ ነገሮችን ለማወቅና ለማሰብ እየተጠረጠሩና ዋጋ እየከፈሉ ቢገኙም ነገሮች ውስብስብ እየሆኑ ይቀጥላሉ። ነገሩን በሰሙ ጊዜ ብዙዎቹ ቢደናገጡም ግራ ቢጋቡም የሴትነት ጀግንነቷ በብዙዎች ዘንድ የተዘከረና የተወራ ነገር ነበር። ብዙዎቻችን ይህንን ጉዳይና ታሪክ በሰማን ጊዜ አንዳንዶቹ የፍቅር ታሪክና የፊልም ርዕስ ቢሰጠውና በዚያ መካከል ደግሞ የተፈጠሩ ነገሮች ቢነገሩም ቢዘከሩም እያሉ ነገሮችን ለማውራት ሞከሩ። በፈተና መካከል የታጀበ የህይወት መንገድ፣ ብዙ ውጣ ውረዶች ደግሞ ያለፈ የህይወት መንገድ ብዙዎችን ያስደነገጠ ምስክርነት ሆኖ ቀጥሏል። ፈተናው እጅግ የከበደና የበረታ ነው። በዚያ መካከል ደግሞ በወዳጅ መከዳትና የፍቅር ወይም በፍቅር አጋር መካከል የሚፈጠር ግጭት ብዙ ዋጋዎችን ሲያስከፍልና አንዳንዶቹ እስከ ወዲያኛው ሲያሸልቡ የሰማነውም ጉዳይ ነው። ቀነኒ አዱኛን ሌሎችንም ጨምሮ ብዙዎቹ ዋጋ ከፍለዋል። በሚወዱት ሰው መከዳትና በዛ ሰው መጎዳት የብዙዎቻቸው የህይወት ፈተና ሆኖ ይቀጥላል። አንዳንድ ጊዜም በህይወት አጋጣሚ የትዳር አጋር ነው ብሎ ያሰቡትን ሰው ወደ ህይወት ማስገባት ጥሩ ቢሆንም ነገር ግን አንዳንዴ ድንገተኛ የሚገለጥ የወንዶች ባህሪና ፈተና ሴቶች ላይ አሁን እየበረታ እንደሆነ የብዙዎቹ ጥያቄ ሆነው እየቀጠለም ይገኛል። ታዲያ እችን ጀግና የሰማችሁ ብዙዎቻችሁ ግራ የተጋባችሁበት አንዳንድ ጥያቄ የጠየቃችሁት ነገር ይኖር ይሆናል። ታዲያ እየወደዳት ለምን ጎዳት? እየወደዳት ደግሞ ለምን ሊያቆስላት ሞከረም? ሽማግሌዎች ቤት ሆነው እሷ ላይ ግን እጁን አነሳ። ከዛ ደግሞ ፊቷን ሊያበላሽና አንገቷን ሊቆርጥ እንደተነሳ በሁላችንም ዘንድ የታወቀ ታሪክ ነው። ነገር ግን በዚህ መካከል አንዳንድ ፈተናዎች እየበረቱ ይመጣሉ። ግራ የሚያጋቡ ነገሮችም ደግሞ እየጨመሩም ይቀጥላሉ። ታዲያ በዚህ መካከል ለደህንነቴ እሰጋለሁ፣ ፈተናዎች እንዳይመጡብኝ እፈራለሁ። ትላንትናም ለማሳሰርም ብሞክር በዚያ መካከል ደግሞ እንዴት በዚህ ልክ ደግሞ በ30 ሺህ ብር ዋስ ወጥቶ ሊሄድ ይችላል የሚለው የብዙዎቻችን ጥያቄም ነበር። በዚያ መካከል ባሏ ሕግ አዋቂና ፖሊስ እንደሆነ ትናገራለች። እጁ ረጅም እንደሆነ የታወቀ ጉዳይ ነው። ፖሊስ ሆኖ ሳለ ነገር ግን በዚያ መካከል በፍቅር ተጠምደው ሁለቱ አብሮ እየኖሩ እንደነበር ይታወቃል። ታዲያ አሁን ባለው ሕግና ስርዓት መሰረት አንድን የፖሊስ ወይም የስራ አጋር የሆነ ሰው ወይም በፖሊስ ስራ የሚተዳደር ሰው ለህግ አቅርቦ ማስፈረድ እጅግ ከባድ ነው። ፖሊስ ነገሮችን ያውቃል። ስራው ደግሞ የፖሊስነት ስራ እንደሆነ ትናገራለች። ቲጂ በብዙ ፈተናዎች መካከል ብታልፍም ነገር ግን ብዙ ፈተናዎችን ስታልፍ ደግሞ በጽናትና በቁርጠኝነት ነገሮችን ስታደርግ ነበር። ታዲያ ፖሊስ የሆነ ሰው እዛው ከተማ በሚሰራበት ቦታ እንዲታሰር ትዕዛዝ የሚሰጥ ደፋር ሰው ማን ሊሆን ይችላል? የብዙ ኢትዮጵያውያን ጥያቄ ሊሆን ይገባል። በፈተና መካከል የጸናው ቀጥሎ ያለውን ህይወት ለማስተካከል የሚደረግ ግብግብ ነገር ግን ምንም ባልታወቀ ህይወት መንገድ ውስጥ ደግሞ የዋስ መብቱ ተከብሮ ከዛ ቤት እንዲወጣ ወይም ከስር እንዲፈታ ነገሮች ተመቻቹለትም። በዚያ መካከል አንደኛ ፖሊስ ነው። ሁለት የሚያውቃቸው ብዙ ፖሊሶችና የስራ ባልደረቦች አሉት። ሶስተኛ ደግሞ የዋስ መብቱ እንዲከበርለት የተደረገበት መንገድ ምንም አሳማኝ እንዳልሆነ ይነገራል። ይህንን ተከትሎ አንዳንዶቹ ነገሮችን አሁን ባለው ሁኔታ እጅግ ውስብስብ የሚያደርገው ነገር ምንድነው? እናንተ ከቻላችሁ ማስረጃ አምጡ፣ እኔ ደግሞ መልሼ ልከሳት እፈልጋለሁ
እፈልጋለሁ ሲል ይደመጣል። ምንም ያክል ነገሮች ውስብስብ እንኳን ቢሆኑ የመጀመሪያው ሐሳቡ ምን ነበር ካላችሁ እኔ ማንንም አልጎዳውም፣ አልነካዋትም፣ ጫፏን እንኳን የነካሁት ማስረጃ የለኝም። ስለዚህ እሷ ስላወራች ብቻ ሳይሆን ምስክሮችን ሰብስባ እንደገና እኔ ደግሞ በስም ማጥፋት ወንጀል ልከሳት እችላለሁ ብሎ እንቅስቃሴ መጀመሩ ተሰምቷል። ይህንን ተከትሎ ደግሞ ከቀናቶች በፊት አንዳንድ መረጃዎች ሲንቀሳቀሱ ነበር። በተደጋጋሚ ስታወራ የነበረችው አንድ ጉዳይ አለ። ይህ ጉዳይም እንደዚህ ነው። እኔ ለህይወቴ እፈራለሁ። እጅ ረጅም ስለሆነ ነገ ሊፈታ ድንገት ሊመጣ ይችላል። እባካችሁ እዛ ከሚታሰር አማራ ክልል ከሚሆን አዲስ አበባ መጥቶ ቢታሰር የሚል ሀሳቦችን ስታነሳ እንደነበር በተደጋጋሚ እያደመጥናትም ነበር። ይህንን ተከትሎ ብዙዎቹም ሀሳባቸውን ለማጋራት ሞክረዋል። ኢትዮጵያ ውስጥ ያለ የህግ አይነትና ስርዓት በብዙዎች ዘንድ ዋጋ ያስከፈለ ግራ የሚያጋባ ሆኖ ይቀጥላል ብሎ ይናገራሉ። ይህን ተከትሎ አንዳንዶቹ ጥያቄ ውስጥ እየገቡ ቢሆኑም ነገር ግን አዳዲስ ነገሮች ደግሞ እየተሰሙ ይገኛሉ። ትላንትና በተፈጠረ መረጃና አዲስ ሀሳብ መካከል አንዳንድ ሰዎች እንደዚህ አይነት ነገሮችን እያወሩ ይገኛሉ። 8 ዓመት ተፈርዶበታል ተብሎ ቢነገርም አንዳንዶቹ ይግባኝ ጠይቃ እንደገና ዕድሜ ልክ እስራት መፈረድ አለበት ሲሉ ይከራከሩ ነበር። አሁን ባለው ሁኔታ ክሱ ከፍርድ ቤት ወደ አዲስ አበባ እንደተዘዋወረና በዚያ መካከል ደግሞ ጠበቆች ከትዕግስት ጎን በመቆም እንደገና ክስ ፋይሉ እንዲከፈትና 8 ዓመት የተፈረደው ትክክለኛ ፍርድ እንዳልሆነ ቢያንስ ከ25 ዓመት በላይ የሚያስፈርድ ስለሆነ ክሱ ወደ አዲስ አበባ ዞሮ እንደገና መታየት እንዳለበት እንደገና እንቅስቃሴ መጀመር እንዳለባት መክሯትም አሁን አዲስ አበባ ፋይል ተከፍቶ እንደገና የክስ ደብዳቤና ሐሳብ እንደተጀመረ መረጃዎች ወጥተዋል። ይህንን ተከትሎ ደግሞ ልዩ ጥበቃ እንዲደረግላት ደግሞ የቤት ስጦታ ሊሰጣት እንደሆነ መረጃዎች ወጥተዋል። ይህንን ተከትሎ በተደጋጋሚ ስጋቷን ስትናገር እንደነበረች ቢታወቅም ነገር ግን አሁን ባለው ሁኔታ ያለምንም ስጋትና ፍርሃት ጠበቆች እንኳን ተመድቦላት የሴት ልጅ ጥቃት በሷ እንኳን ምስክር እስከሚሆን ድረስ መብቃት እንዳለበትም ትምህርት መስጠት እንዳለባት እየተነገረም ይገኛል። ይህን ተከትሎ ክሱ እንደገና በመጀመሩ ምን ተሰማችሁ? በመቀጠል ደግሞ ቤት ሊሰጣት እንደሆነ መረጃዎች ወጥተዋል። እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስፍሩም። አሁን ባለው ሁኔታ ኢራንና አሜሪካ በገቡበት ሰጥ አገባ መካከል አንድ ከባድ ወንጀል ሰርቶ ኢራን እስር ቤት የሚገኝ አንድ አሜሪካዊ ዜግነት ያለው ሰው ዛሬ ከእስር ቤት ድንገት ማምለጡ ተሰምቷል። ይህን ተከትሎ የኢራን መንግስት መግለጫ ቢያወጣም በአሜሪካን አገር ወይም የአሜሪካን ዜግነት ያላቸው ግለሰቦች ሁሉም ከእስር ቤት እንዳይወጣፉና ጥንቃቄ ተደርጎባቸው እንዲጠበቁና እነሱ በኩል ለመንግስት ምላሽ ሊሰጥ እየተዘጋጀ እንደሆነ መረጃዎች ተሰምተዋል። ይህንን ቀድሞ የሰማ አንድ ግለሰብ የአሜሪካን ዜግነት እንኳን ቢኖረውም ድንገት ከእስር ቤት አምልጦ መጥፋቱን መረጃዎች ተሰምተዋል።